ወንጌል ብዙ ሰዎች አሉት ያስ ብዙ ርዕሰ ጉዳይ አለው ያስ ብዙ ነገሮች አሉት ያስ ግን it's not about እነኛ ነገሮች ምንድነው የወንጌል ዋና ገጸ ባህሪ ያለው ማን ይባላል ኢየሱስ ክርስቶስ ኢየሱስ ክርስቶስ የወንጌል አንድ ርዕስ አይደለም ኢየሱስ ክርስቶስ ወንጌል ነው ራሱ there is a difference ይሄን ለኢትዮጵያ ቸርች አጠንክሮ መንገር ያስፈልጋል ለምን ምን መስራቸው ወገኖች መጽሐፍ ቅዱስ ብዙ ርዕሶች አሉት አይደለም ወይ ከርዕሶቹ መካከል ለምንድነው አንዱ ማናረጋው ከርዕሶቹ መካከል አንዱ አይደለም ሌሎች ርዕሶች አመላካች ናቸው ዋናው ገጸ ባህሪ ኢየሱስ ብቻ ስለ ገንዘብ አይናገርም ወይ ይናገራል ታዲያስ ገንዘብ ውስጥ መጽሐፍ ቅዱስ ሲያስተምር አትኩረ ማየት ያለብህ እንዴት አርጎ ነው ወደ ኢየሱስ የሚያመለክተኝ you don't stop there ብዙ ጊዜ ነገራቸዋለሁ ወደ ሂልተን ሆቴል መሄድ ከፈለጋችሁ ወደ ሂልተን ሚል አቅጣጫ ጠቋሚ ምልክት ላይ ሳይ ብለህ እኮ ዋው አትልም ወደ ሂልተን ነው ሂልተን አይደለም ወደ ሂልተን ገንዘብ እንዴት አርጎ ነው ወደ ኢየሱስ የሚያመላክተው ዳዊትና ጎልያድ ታሪክ እንዴት አርጎ ነው ወደ ኢየሱስ የሚያመላክተው ስለ ማህበራዊ ነገር አይናገርም ወይ እንዴት አርጎ ነው ወደ ኢየሱስ የሚያመለክተው ስለ ትዳር ጓደኝነት ስለ ሜሬጅ ስለ ፍቅር አይናገርም ወይ ይናገራል እንዴት አርጌ ኢየሱስን ላገኘው ለምን መሰላችሁ በዚህ ሁሉ አልፎ ሰው ማየት ያለበት ዋናው ገጸ ባህሪ ኢየሱስ የወንጌል ዋና ማዕከል ስለሆነ ነው ሴንትራል ነው የምንለው የክርስቶስ መገለጥ ወሳኝ መገለጥ ነው it's critical ነው የሚለውን ለማየት እንሞክራለን የማቴዎስ ወንጌል ምዕራፍ 16ን ትንሽ እንድናነብ ጠይቃችኋለሁ ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ እስከ ቁጥር 20 ድረስ ያሉትን ቁጥሮች በማንበብ እንጀምራለን የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ ቁጥር 20 ድረስ ያሉትን እናነባለን ኢየሱስም ወደ ፊልጶስ ቄሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ የሰው ልጅ የሚለው ራሱን ነው ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ እነርሱም አንዳንዶቹ መጥምቁ ዮሐንስ ሌሎችም ኤልያስ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት ቁጥር 15 እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ሾኪንግ ነው ባይዘው ለአንድ አይሁዳዊ ሰው አንተ መሲሁ ፕሮሚስ የሆንከው አንተ ክርስቶስ ደግሞ የሕያው እግዚአብሔር ልጅ መለኮታዊ ማንነቱ ነው አሳያቸዋለሁ የሚቀጥለው ሳምንት አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ወሳኙ መገለጥ ግን በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጠልህምና ብፁዕ ነህ እኔም እልሃለሁ አንተ ጴጥሮስ ነህ በዚህችም አለት ላይ ቤተ ክርስቲያኔን እሰራለሁ በዚህ ፋውንዴሽን የገሃነም ደጆችም አይችሏትም የመንግስተ ሰማያትን መክፈቻዎች እሰጥሃለሁ በምድር የምታስረው ሁሉ በሰማያት የታሰረ ይሆናል በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው ትንሽ ዛሬ እንደ መግቢያ እንዲሆነን ስለዚህ መገለጥ ለማውራት እንሞክራለን ግን በመጀመሪያ ደረጃ የመጀመሪያው ሴክሽናችን የኢየሱስ ማዕከላዊነት ነው the centrality of Christ ነው የህይወታችን የኑሯችን የዶክትሪናችን የሁለንተናችን ሴንትራል ዶክትሪናችን ክርስቶስ ማዕከሉ ክርስቶስ ነው የሚለውን ትንሽ ለማብራራት እንሞክራለን ዛሬ እና ስለዚህ መገለጥ ለመናገር እንሞክራለን ዛሬ ከዛ በሚቀጥለው ሳምንት ጀምሮ ደግሞ ማንነቱን ስራዎቹን እንደዚህ ለማየት እንሞክራለን እኔ ቴኒስ አልጫወትም ዛሬም ቴኒስ ተጫወትባቸው አልመጣሁም ግን አንድ ወጣት የቴኒስ ተጫዋች አንድ ጊዜ አሰልጣኙን አንድ ጥያቄ ይጠይቃቸዋል ኮቹን ማለት ነው እና ይጫወታል ይችላል ግን ውድድር ላይ ብዙ ጊዜ ይሸነፋል አይሆንለትም እና እኔ እታገላለሁ እለፋለሁ አጠናለሁ ፕራክቲስ አረጋለሁ በጣም ፕራክቲስ አረጋለሁ ግን ኮች ለምንድን ነው እንትን ላይ የማይሳካል ውድድር ላይ ይሸነፋል ጅስ በቃ አይችልም አይሆንለትም እና በግሌ ስጫወት ደህና ነኝ ግን ስወዳደር ይሸነፋለሁ እና አንድ ጊዜ ስጫወት እዩኝና እስቲ ምከሩኝ ይላቸውና ኤክስፔሪንስ የሆኑ አሰልጣኙን ይነግራቸዋል ማለት ነው በቃ አንዴ ስትጫወት መጥቻ ያለው ውድድር ላይ ይሉትና አንድ ጊዜ መጥተው ያዩታልና አዩትና ከዛ በጨዋታው መጨረሻ ላይ እሱ የጠበቀው ማት ቴክኒክ እንደሚያወሩ ነው ስትጫወት ምንድነው የምታየው አሉት ምን ስትጫወት ምን ይታያል አማስ ነገር ይታየኛል ማዶ ያለው ኦፖነንት ይታየኛል የሚጫወተው ማስታወቂያዎችም አሉ ይታየኛል የስኮር ሺት እንትኑ ስኮሩ የሚጻፍበት የሚታየኛል ዳኛዋም ትታየኛለች እንትኑ ይታየኛል ኖ ዋና ትኩረት አድርገህ የምትጫወተው ምን እኔ የእይታ ችግር ይመስለኛል የእይታ ችግር ይመስለኛል እና እየተሸነፍክ ያለው ከትኩረት የተነሳ ይመስለኛል ምን ላይ ነው በጣም የምታተኩር ሁሉን ነገር ለመቆጣጠር ነው የምሞክረውና ሁሉን ነገር አያለው አላች ሁሉን ነገር ግን የቴኒስ ቁጥር አንድ ህግ ልንገራሉት የቴኒስ ሳክሰስ ቁጥር አንድ ህግ ግራቀኝ የማያስብል
on the ball። ትኩረት ኳሷ ላይ። ብዙ ነገር ቃኝ፣ ብዙ ነገር የምትጫወቱ ሰዎች ምናልባት ታውቁት። ብዙ ነገር ብዙ ነገር ቃኝ፣ ግን ማየት እና ትኩረት የተለያዩ ናቸው። ብዙ ነገር ዙሪያ ገባህን ትኩረት ኳሷ ላይ። አይ ቲንክ የመሸነፍ ምክንያት ሁሉን እኩል ለማየት መሞከርህ ነውና ትኩረት ኳሷ ላይ። የመነሳት የመውደቅ የማሸነፍ ዋና ምክንያት ትኩረት ኳሷ ላይ አሉት። ትኩረት ኳሷን ላይ ወስዶ ማሸነፍ ጀመረ ይባላል። ክርስትና ብዙ ነገሮች አሉ ዙሪያ የሚታዩ ማት ነገር አለው። if you want to make it through ወንድሞች ናቶች፣ በክርስትና ህይወት ለመበርታት፣ በክርስትና ህይወት ለመጠንከር፣ በክርስትና ህይወት ለመጨረስ፣ ክርስትና the real meaning ምንድነው ካላችሁኝ focus on the ball። ምን ማለት ነው? ምን ቦል አለ ብላችሁ እንደሆነ እኔ am not talking about ball። ትኩረት ኢየሱስ ላይ። በቃ ይሄ ነው የጨዋታው ዋና። ምንድነው የጨዋታው መሰረት፣ የኑሮ መሰረት፣ የኑሮ ሁለንተና? ትኩረት ኢየሱስ ላይ ሴንትራል። ኢየሱስ ከብዙ እምነታችንና ከብዙ ዶክትሪናችን መካከል አንዱ፣ ከ11 ዶክትሪናችን መካከል አንዱ ትኩረት ፎከስ። ኢየሱስን ማወቅ ፎከስ። የክርስትና ሩል ነምበር 1 ይመስለኛል። የቴኒስ ሩል ነምበር 1 ፎከስ ኳሷ ላይ እንደሆነው የክርስትና ሩል ነምበር 1 ፎከስ ኢየሱስ ላይ። ዕብራውያን 12 1-2 አነብላችኋለሁ። ዕብራውያን 12 1-2 ከማንበቤ በፊት አዲሱ መደበኛ ትርጉም ላይ አንድ ነገር እንገራችሁ ወንድሞች ናቶች። ዕብራውያን 12 ከዚህ በፊት ብዙ ጊዜ እዚህ መድረክ ላይ አንስቼላችኋለሁ። ዕብራውያን 12 የዕብራውያን 11 ቅጣይ ነው። ኦፍ ኮርስ ዕብራውያን 12 የዕብራውያን 11 ከዕብራውያን 11 ቀጥሎ ነው ያለው። ዕብራውያን 11 ብዙ ሰዎችን ያሳየናል በሉስ። ያሳየናል፣ ያስቃኘናል። ልናይ እኮ እንችላለን እንደዚህ እያለን ማለት ነው። ያሳየናል፣ ያስቃኘናል። የእምነት አባቶችና እናቶች የምንላቸውን እነ አብርሃምን፣ እነ ዳዊትን፣ እነ ሙሴን፣ እነ ባራክን፣ እነ ዳንኤልን ማት ሰው ያሳየናልና በብሉይ ኪዳን ክርስቶስን ተስፋ አድርገው ስለጨረሱ ቅዱሳን ይነግረናል። እነዚህ ቅዱሳን ናቸው፣ የእምነት አባቶች ናቸውና እነሱን ያስቃኘናል። መቃኘት ከፈለጋችሁ ቃኙ። መቃኘት ከፈለጋችሁ ቃኙ። እነኚህ ሁሉ ያስቃኘናል። እነ ሙሴን ያስቃኘናል፣ እነ አብርሃምን ያስቃኘናል። ከዛ ምዕራፍ 11ን እንቃኛለን እንጂ አትኩረን እንዳንቀር። ምዕራፍ 11 ላይ አትኩረ ከቀረ አለቀልህ። ለምንድነው 11 ላይ የእምነት አባቶች ላይ ትኩረት አድርጌ ለምንድነው ማልቀጥ? አለቀልህ። ቃኛቸው ግን አታትኩር በጣም። ለምን? ሰዎች ናቸው። ምንም ጠንካራ ቢሆኑም የእምነት አባቶች ቢሆኑም ገደል ይዘው ሊገቡ ይችላሉ እስከ መጨረሻ ከተከተልካቸው። አብርሃም የእምነት አባት እስከ መጨረሻ ላትኩር። አንዳንድ ቦታ ላይ ቆይ አብርሃም ማለት አለ። አንዳንድ ነገሮች ነበሩት ግራና አያስጨርስህም፣ አያስኬድህም። ቃኘው ግን ፎከስ ኦን ዘ ቦል። ሌላ አለ። አብርሃም የሚያሳይ ሌላ አለ። አብርሃም የተናገረለ ሌላ አለ። ጎስፕል ኢን አድቫንስ የተናገረለ ሌላ አለ። ሙሴም እንደዚያው የተወሰነ አለ፣ የምንከተለው አለ። ቃኘው፣ ተከተለው፣ ምሳሌነቱን አታትኩር። ኦኬ። ዳዊትም እንደዛው የምንከተለው አለ። ከመጨረሻ ትኩር አይደረግ። አይናችንን ትኩር አናረግም። ዳዊት ላይ አይናችንን ትኩር አናረግም። አብርሃም ላይ አይናችንን ትኩር አናረግም። እንትና ላይ ሙሴ ላይ ኦር ቅዱሳን ላይ እነኚህ ሰዎች ላይ ቃኛቸው ከህይወታቸው ተማር። ግን ትኩረት ነው። በዙሪያህን ቃኘው፣ ግን ትኩረት ነው። ለምን? ምዕራፍ 11 ላይ ነግሮን ስለነኚህ የእምነት አባቶች እንደዚህ መጨረስ ትፈልጋላችሁ። እናንተ ደግሞ ማ ላይ ላትኩር? ከነኚህ መካከል ማንም። ታዲያ ምን ላይ ላትኩር? ቁጥር 1 እና 2 እንግዲህ እነዚህን የመሳሰሉ ምኖች ተናገሩ። ፕሊዝ። እነኚህ ምኖች ናቸው? ምስክሮች። እንዲህ ሰው ሁሉ የመጽሐፍ ቅዱስ ሰዎች ላይ እኩል እንድናተኩር ይጨቀጭቁናል። የዳዊት ነገር ምን ማለት ነው? የዳዊት ነገር እንዴ ምን ማለት ነው? ሌላ አንቀጥቃጭ መጥቶ እንዴት ሰው ሪያሊቲውን ይዞ በምልክት ይንቀጠቀጣል? እንዴ የሚያመለክቱን እኮ ወደ አንዱ ነው። ዳዊት ከህይወቱ ያስተምረኛል። የስ ዳዊትን እቃኘዋለሁ። የስ ዳዊት ላይ ነው ትኩረት። ኖ ለምን? ምስክር ምንድን ነው? ቴስቲፋይ ስለሌላ እየተናገሩ ነው ስለሌላ። ስለሆነስ እነኚህ የመሳሰሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ ልክ እንደ ስቴዲየም ዙሪያ እንዳሉት ማለት ነው፣ በዙሪያችን ካሉልን ሸክም የሚሆንብንን ሁሉ በቀላሉ ተብትቦ የሚይዘንን ኃጢአት አስወግደን በፊታችን ያለውን ሩጫ በጽናት እንሩጥ። ተመልከት፣ የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እነኚህን እንቃኝ፣ ግን ኢየሱስን እንመልከት። መቀጠል ትፈልጋለህ? መኖር ትፈልጋለህ? መጨረስ ትፈልጋለህ? መጠንከር ትፈልጋለህ? እነኚህን እንቃኝ፣ ግን ፎከስ ኢየሱስ ክርስቶስ የእምነታችን ጀማሪ እሱ ነው። የእምነታችን ጀማሪው እሱ ነው። ፐርፌክት አድራጊው
ፍጹም አድራጊው እሱ ነው። እሱን እንመልከት። እሱ በፊቱ ስላለው ደስታ መስቀልን ታግሶ የመስቀልን ውርደት ንቆ በእግዚአብሔር ዙፋን ቀኝ ተቀምጧል። እሱ ላይ እናት እሱ ላይ እናት ትኩረት ማ ላይ እሱ ላይ ሌሎችስ ቀኝ ትኩረት ማ እሱ ላይ። ለምን ወገኖች? ሶስት ዋና ዋና ምክንያቶች ልሰጣችሁ ስለሆነ ነው። ለምንድነው ኢየሱስ ላይ ክትች? ለምንድነው ዶክትሪን ኦፍ ክራይስት ሴንትራል የሆነው? ይሄን ካሳመንኳችሁ የሚቀጥለው ሳምንት ጀምሮ በደንብ እንሄድበታለን። ለምንድነው ትምህርተ ክርስቶስ ማዕከላችን ነው የምንለው? ለምንድነው ትኩረት እዚህ ዶክትሪን ላይ የምንለው? ሶስት ዋና ዋና ምክንያቶች ሰጣችኋለሁ ወገኖች፣ ፎከስ እንድናረግ። አንደኛ መሰላችሁ ወገኖች፣ ኢየሱስ ክርስቶስ የወንጌል ማዕከል ስለሆነ እደጋግማለሁ። የወንጌል ማዕከል ወርድስ የወንጌል ማዕከላዊ መልእክት፣ በሌላ አገላለጽ የወንጌል ሊትሬቸር ለምትወዱ ሰዎች የወንጌል ዋና ገጸ ባህሪ ኢየሱስ ስለሆነ፣ ዋና ገጸ ባህሪው ኢየሱስ ስለሆነ፣ ሌሎቹስ አጫፋሪ፣ ምስክር፣ አሳይ፣ አመልካች። ዋና ገጸ ባህሪ እኮ ታውቃላችሁ። ፍቅር እስከ መቃብር ማን ያነበባችሁ ማት አሉ። ስማቸው የሚጠፋብን አንዳንዴ ስማቸው የማይጠፋብን ሁለት አሉ ዋና ገጸ ባህሪያት። ማና ማን? በጣም እኮ ብዙ አሉ። አንዳንዶች በተወሰነ ደረጃ ብቅ ያሉ ፊልም እናስታውሳቸዋሉ። ግን በጣም እኮ ብዙ አሉ። ፊልም ላይ እኮ በጣም ብዙ ሰው ይታያል። ፊልም ላይ በጣም ብዙ ሰው እኮ ይታያል። ግን ዋና ደግሞ አለ። አንድ ሰባኪ ሲናገር በጣም ልቤን ነካው። አንዴ አንዳንድ ጊዜ ፊልም ሲቀረጽ የጀርባ ባክግራውንድ ኦዲየንስ አለ። ለምሳሌ ገበያ ላይ የሚተራመስ ህዝብ ይኖርና ግን ትኩረቱ ዋናው ገጸ ባህሪ ላይ ነው። ገበያ ላይ ግን የሚተራመስ ብዙ አለ። ለሱም ተመልምላችሁ ነው የምትቀረጹት። ዝም ብሎ ራንደም ሳይሆን ለሱም ተመልመል። ዋና ገጸ ባህሪው ይጫወታል፣ አንተም ትጫወታለህ። ምናልባት 2 ሰከንድ ሊሆን ይችላል ብቅ የምትለው። ከ2 ሰዓት ውስጥ 2 ሰከንድ ብቅ ትላለህ። ገበያ ምናምን ሳይሆን ብቅ ምናምን ትላለህ እና ለእንትና ዘመድ ትጋብዛለህ ወይ ፊልሙ ሲመረቅ ይላል። የሰራሁትን ፊልም ናና እይልኝ ብለህ ትጋብዛለህ ወይ? እስቲን ፊልሜ ናና እየው ብለህ ትጋብዛለህ ወይ? ሁለት ትጋብዛላችሁ። እሺ የት አለ? ቆይ ይመጣል። ከዛ 2 ሰከንድ ብቅ አየኸኝ? It's not about you. ሌላ አለ ዋና ገጸ ባህሪ። ወንጌል ብዙ ሰዎች አሉት፣ ያስ ብዙ ርዕሰ ጉዳይ አለው፣ ያስ ብዙ ነገሮች አሉት፣ ያስ ግን it's not about እነኛ ነገሮች። ምንድነው የወንጌል ዋና ገጸ ባህሪ ያለው? ማን ይባላል? ኢየሱስ ክርስቶስ የወንጌል አንድ ርዕስ አይደለም። ኢየሱስ ክርስቶስ ወንጌል ነው ራሱ። there is a difference። ይሄን ለኢትዮጵያ ቸርች አጠንክሮ መንገር ያስፈልጋል። ምን መስላችሁ ወገኖች? መጽሐፍ ቅዱስ ብዙ ርዕሶች አሉት አይደለም ወይ? ከርዕሶቹ መካከል ለምንድነው አንዱ ማናረገው? ከርዕሶቹ መካከል አንዱ አይደለም። ሌሎቹ ርዕሶች አመላካች ናቸው። ዋናው ገጸ ባህሪ ኢየሱስ ብቻ። ስለ ገንዘብ አይናገርም ወይ? ይናገራል። ታዲያስ ገንዘብ ውስጥ መጽሐፍ ቅዱስ ሲያስተምር አትኩረ ማየት ያለብህ እንዴት አድርጎ ነው ወደ ኢየሱስ የሚያመለክተኝ? you don't stop there እኮ ብዙ ጊዜ ነግሬያችኋለሁ። ወደ ሂልተን ሆቴል መሄድ ከፈለጋችሁ ወደ ሂልተን ሚል አቅጣጫ ጠቋሚ ምልክት ላይ እሰይ ብለህ እኮ ዋው አትልም። ወደ ሂልተን ነው፣ ሂልተን አይደለም፣ ወደ ሂልተን። ገንዘብ እንዴት አድርጎ ነው ወደ ኢየሱስ የሚያመላክተው? ዳዊትና ጎልያድ ታሪክ እንዴት አድርጎ ነው ወደ ኢየሱስ የሚያመላክተው? ስለ ማህበራዊ ነገር አይናገርም ወይ? እንዴት አድርጎ ነው ወደ ኢየሱስ የሚያመለክተው? ስለ ትዳር ጓደኝነት፣ ስለ ሜሬጅ፣ ስለ ፍቅር አይናገርም ወይ? ይናገራል። እንዴት አድርጌ ኢየሱስን ላገኘው? ለምን መሰላችሁ? በዚህ ሁሉ አልፎ ሰው ማየት ያለበት ዋናው ገጸ ባህሪ ኢየሱስ የወንጌል ዋና ማዕከል ስለሆነ ነው ሴንትራል ነው የምንለው። ጆን ፓይፐር የተባሉ ሰባኪ አስተማሪ ፓስተር አንድ መጽሐፍ አላቸው። God is the gospel የሚል God is the gospel። እግዚአብሔር ነው ወንጌል ነው ማለት። ወንጌል ስለ እግዚአብሔር አይደለም። ወንጌል ወይ ደግሞ እግዚአብሔር ከወንጌል መልእክቶች መካከል አንዱ አይደለም። ወንጌል is God። ወንጌል ስለ ኢየሱስ። ወንጌል ከብዙ ርዕሰ ጉዳዮች አንዱ ኢየሱስ አይደለም። ሊስን ቸርች፣ ወንጌል ኢየሱስ ራሱ። that is the gospel። ትንሽ ለመናገር ሞክር። ወንጌል ማለት ነው። ወንጌል ማለት የምስራች ማለት ነው። ብስራት ማለት ነው። ጉድ ኒውስ ማለት ነው። ብዙ ጉድ ኒውስ አለ በዓለም ላይ። ሰው ቀነሰ ቢባል is a good news። ነዳጅ ተትረፈረፈ ቢባል is a good news። ወንጌል ነው ማለት ነው? no it's a good news but it's not the gospel አለ። ይቅርታ ስለ እንግሊዝኛው፣ ያው ይቅርታ እንኳን አልጠይቅም፣ ግን ያው ደፍነት አርቲክል አለ። ወንጌል ጉድ ኒውስ ሁሉ ወንጌል አይባልም። አይ ቅድም ሎተሪ ደረሰኝ ወንጌል ነው ጉድ ኒውስ ነው ብለኛል። ኖ አሉ ጉድ ኒውሶች፣ ግን there is the good news። there is the gospel አለ። ዝም ብሎ መልካም ነገር ሁሉ ወንጌል አይደለም። ወንጌል መልካም ነገር ነው እንጂ መልካም ነገር ሁሉ ወንጌል አይደለም። in other words ወንጌል የምስራች ነው እንጂ
ወንጌል ጉድ ኒውስ ነው እንጂ ጉድ ኒውስ የመሰለን ሁሉ ወንጌል አይደለም። ጎስፐል ዲተርሚንድ ነው። እኛ ወንጌል ብለን የምናምነው ጎስፐል በቃ ሳብጀክት ማተሩ ተመርጦ ያለቀ ነው። አነባለሁ ጥቂት ጥቅሶችን። ወንጌል ኢየሱስ ነው። if you miss him you miss the gospel። የቀድሞ ኳስ miss the ball ስታረግ ልትውል ትችላለህ። ፎከስ ኦን ዘ ቦል። ለምን ላብህን ቀብ እያደረግ ሃይማኖት እየተጫወትክ ማህበራዊ ኑሮ፣ የኢኮኖሚ ሁኔታ፣ ኑሮ ማሻሻያ ዘዴ፣ ሶስት ጥቅሶች many pastors play this game unfortunately። ላባቸው ጠብ ይላል። መልካም ወሬ የመሰላቸውን ሁሉ እንደ ወንጌል ይሰብኩታል። ዛሬ የምነግራችሁ 6 ቁልፎች። የልማት ሁኔታ መስደድ ክርስትና ምንድን ነው? ፎከስ ኦን ዘ ቦል። ክራይስት ከሌለበት ወንጌል አይደለም። ሐዋርያት ሥራ ምዕራፍ 1 ሮሜ ምዕራፍ 1 ቁጥር 1-4 ወገኖች this is very central። መጽሐፍ ቅዱሶቻችሁን እዩ፣ ስክሪን ላይም እዩ። ሮሜ ምዕራፍ 1 ቁጥር 1-4 አሁን እናያለን። ከቁጥር 5 ጀምሮ በኋላ አሳያችኋለሁ። አንድ ነው ወንጌል ማይ ፍሬንድስ። ይሄን ጥቅስ ስታነቡ በአእምሮአችሁ መያዝ ያለባችሁ ወንጌል የእግዚአብሔር ወንጌል ነው። that is the gospel። የእግዚአብሔር ወንጌል አለቀ። ሌላ ማወፈሪያ፣ ማቅጠኛ፣ ኳሊፋይ ማድረጊያ አያስፈልገውም። ሲገባበት እንዲሁም ወንጌል ስላይደለ ራቁ። የድህነት ወንጌል የለም፣ የብልጥግና ወንጌል የሆነ ነገር ካለው የለም። ይሄ ካለው የእግዚአብሔር ብቻ ነው። አነብላችኋል። ይሄ ካለው የድህነት፣ የብልጥግና፣ የስኬት፣ የፖለቲክስ፣ የነፃነት፣ የሂውማን ራይትስ፣ የመብት ወንጌል ይሄ የለውም። እግዚአብሔር ብቻ ነው። አሳያችኋለሁ። ሎክ ቁጥር 1 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው። ቅዱሳን መጽሐፍት ሁሉ ስለሱ ነው የሚያወሩት። በቅዱሳት መጽሐፍት አስቀድሞ ተስፋ ለሰጠው ለምን ወንጌል ተለየ? ለእግዚአብሔር ወንጌል ተለየ። በቃ this is one። ለእግዚአብሔር ወንጌል ተለየ። ወንጌል የማን ነው? የእግዚአብሔር ወንጌል። የእንትን አይባልም። የእግዚአብሔር ወንጌል ፕሮሰስ የሚያደርገው እግዚአብሔር ነው። ውስጡ ምን አለ? ውስጡ ምን አለ? አንድ ነገር ብቻ። ውስጡ ምን አለ? አንድ ነገር ብቻ። ምን? ቁጥር 3-4 ይህም ወንጌል የእግዚአብሔር ወንጌል ማለት ነው። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ስፔሲፊክ እንዳደረገላችሁ ትፈልጋላችሁ? እርሱም ጌታችን ኢየሱስ ክርስቶስ። 4 ነጥብ። አጭር ደፍኒሽን የወንጌል እፈልጋለሁ። ሮሜ 1:1-4 ወንጌል የማን ነው? የእግዚአብሔር ወንጌል። ወንጌል ስለማን ነው? ስለ ኢየሱስ ክርስቶስ። ዲስክሪፕሽኑን ተመልከቱ። ይሄ ያከርማል። ዲስክሪፕሽኑን ተመልከቱ። በስጋ የሰው ልጅ በስጋ ከዳዊት ዘር ስለሚመዘዘው ሰውነቱ እንመጣበታለን። ኔክስት ሰውነቱ ኢየሱስን ከዳዊት የመጣ ንጉስ፣ መልካም መምህር፣ ነቢይ ምናምን ባለፈው ጋሽ ንጉሴ እንዳለው ማለት ይቻላል። ግን ይሄ ብቻ አይደለም። ከዳዊት ዘር ስለተወለደ እንደ መንፈስ ቅዱስ ሐሳብ ደግሞ ወይም ደግሞ እንደ ቅድስና መንፈስ ግን ከሙታን በመነሳት በኃይል የእግዚአብሔር ልጅ መሆኑ ስለተገለጠው ለኢየሱስ። ወይ ትንሣኤው ኢየሱስን የእግዚአብሔር ልጅ አላረገውም። አንዳንድ ሰዎች በመንፈስ ቅዱስ ከሙታን በመነሳት የእግዚአብሔር ልጅ ስለሆነው ስለ ኢየሱስ ብለው ያነቡታል። አይልም ጳውሎስ፣ አይልም። ዝም ብላችሁ በደንብ አንብቡ። በመንፈስ ቅዱስ ኃይል በመነሳት እንደ ቅድስና መንፈስ ከሙታን በመነሳት በኃይል የእግዚአብሔር ልጅ መሆኑ ስለተገለጠው። ትንሣኤው ምንድን ነው ያደረገው? የእግዚአብሔር ልጅ መሆኑን ገለጠው። እንዴት ገለጠው? በኃይል ገለጠው። ዊዝ ፓወር። ለምሳሌ መስቀሉ የእግዚአብሔር ልጅ መሆኑን ገልጦታል። እዚህ አይላችሁም? መቶ አለቃው ከሞተው የእግዚአብሔር ልጅ ነበረ አለ። መስቀሉ ገልጦታል። ግን በድካም እግር ሲያጠብ የእግዚአብሔር ልጅ ነው፣ ግን በሂውሚሊቲ ነው የተገለጠው። ትንሣኤውስ በኃይል ዊዝ ፓወር የእግዚአብሔር ልጅ መሆኑ የተገለጠው። ሰው ነው፣ ከዳዊት ዘር፣ አምላክ ነው፣ የእግዚአብሔር ልጅ። የሰው ልጅ ነው፣ የዳዊት ልጅ። አምላክ ነው፣ የእግዚአብሔር ልጅ። ወንጌል ስለዚህ ነው። ወንጌል ስለምን? ስለ ኢየሱስ። ምን ስለሆነው? የዳዊት ልጅ፣ የእግዚአብሔር ልጅ፣ ሰው፣ አምላክ። እንመጣበታለን። ይሄ የእግዚአብሔር ወንጌል ይሄ ነው። ሌላ ነገር ስታወሩ ከእግዚአብሔር ጋር ላለመጣላት ሌላ ስያሜ ስጡት። this is my ምክር። ስለ ሰው ሀብታም የሚሆንባቸው 6 ነጥቦች ላስተምር ነበር። call it some kind of economical። አትጣሉ ከእግዚአብሔር ጋር። ወንጌል ስሙ ብላችሁ አትጣሉ። ሰው በህይወቱ ስኬታማ የሚሆንባቸው ምናምኖች የስኬት call it something else። እኔ ጠብ የለኝም ከርዕሰ ጉዳዮች ጋር። ሌላ ነገር በሉት። ወንጌል ሳብጀክቱ ተመርጦ አልቋል። አይሻሻልም፣ አይለወጥም፣ ክችች ያለ ነው። እሱም ኢየሱስ ክርስቶስ። ክብር ለእግዚአብሔር ይሁን። ኳሊፋይ አይደረግም። ዝም ብሎ የፈለግነውን እያወራን ወንጌል አይባልም። እኔ እኮ ከዚህ በፊት ነግሬያቸዋለሁ። እዚህ ያልነገርኳቸው ታሪክ መኖሩን እንጃ። አይ ቲንክ ቅርብ ጊዜ ነው የነገርኳቸው። ይሄን ከልኬ ጋር አንድ ጊዜ አሜሪካ ሆነን ዋሽንግተን ኮንፈረንስ ላይ
ከባለቤቴ ጋር እንትን ከኮንፈረንስ ማታ መሽቶ ማለት ነው ራት ብዙ ስለሌለ አይ በቃ ዝም ብለን ትንሽ ነገር በልተን እንተኛለን ብለን ወደ ሆቴላችን ስንገባ ይዘነው ስለገባ ነው ማንጎ ጁስ ነገራችሁ በጣም ኳሊቲ ነው ተብሎ ከሱፐርማርኬት የገዛ ነው። ካርቶኑ አስደናቂ ማንጎ ያለው ካርቶኑ አንስተ ብላኝ ይላል። ስለካ ፐርፌክት ማንጎ ነውና ማንጎ ጁስ እና ማንጎ አለው ፒክቸር ማለት ነው። እና ማንጎ ስለምትወድ ስለነበረ ሚስቴ ይዘን ገባን ማለት ነው። ይዘን ገባን ማታ እሱን ጠጥተን የሆነ ሌላ የሚቀመስ ነገር ነበር ተኛን። የተረፈውን ፍሪጅ ውስጥ አደረግን። ከዛ በጠዋት ተነስቼ እኔ ትንሽ ሞርሞር አድርጎኝ ስለነበረ በጠዋት ተነስቼ ትንሽ የተረፈችውን ቀልጬ ጠጣሁ። ግን ጊዜ ስለነበረኝ ካርቶኑን ጠጋ አድርጌ ማንበብ ጀመርኩ ማለት ነው። አንዳንድ ነገርን ጠጋ ማድረግ በጣም ጥሩ ነው። ጠጋ አድርጌ ሳነብ በቀጭኑ የተጻፈች ጽሑፍ አለች። በቀጭኑ አትታይም፣ ስታስጠጋት ነው የምታውቃት። 25% ማንጎ ይላል። 25% ማንጎ። ሌላው ምንድነው ይዘረዝርልሃል። ሲትረስ እና 25% ስለያዘ ነው ማንጎ ጁስ። በስዕል የምታምታታኝ ቸርች እንደዛ ናት። አሁን የወንጌል ስርጭት ሲያምር ስትሄድ 25% እንኳን የለውም። በወንጌል እናምናለን የለውም። 25% የለውም። ሰው ነው ሰው ሸቶ ትሄዳለህ ወንጌል ይለዋል። ብር ሸቶ ትሄዳለህ ወንጌል ይለዋል። መኪና ታሸታለህ ወንጌል ይለዋል። የወንጌል ሽታ አንድ ብቻ ነው። የወንጌል ዕጣን አንድ ብቻ ነው። የወንጌል መዓዛ አንድ ብቻ ነው። የወንጌል ሳብጀክት ማተር አንድ ብቻ ነው። ኢየሱስ ክርስቶስ ይባላል። that is the gospel. በካርቶን ስዕል ሽፋን አትታለሉ ፕሊዝ። መቼ ነው የሚነቃው ኢትዮጵያ ክርስቲያን? ወንጌል ዋው! እስቲ በጠዋት ጠጋርገ ኢየሱስ ነው ወንጌል። የወንጌል ማዕከል ኢየሱስ ስለሆነ ነው። ከሰው ፍላጎት ጋር አይሄድም። ሰው አይወደውም፣ ሰው አይፈልገውም፣ ሰው አይቀበለውም። ምን ማድረግ ይቻላል? ጠፍጥፈን አንሰራውም። ኢየሱስን ቤተክርስቲያናችንን ፊት እንዲያደርግ አይጠፈጠፍም። በልካችን የተሰራ የለም። በልካችን የተሰራ ወንጌል የለም። ቴለር ሜድ የለም። ትለብሳለህ አትለብስም ነው እንጂ ኢየሱስን በልክህ አይስተካከልም። ለዘመናዊው ሰው አይስተካከልም። ለሀብታሞች አይስተካከልም። ለድሆችም አይስተካከልም። ለፖለቲከኞች አይስተካከልም። ለተራው ህዝብ አይስተካከልም። አንድ ነው ኢየሱስ። ፎርሙ አንድ ነው። ስለሆነስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 እስከ 23 መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አለቀ። የሚፈልጉት ሌላ ነው፣ ክርስቶስን እንሰብካለን። ክርስቶስ የወንጌል ማዕከል ነው። አንደኛ ቆሮንቶስ ምዕራፍ 15 ልታዩት ትችላላችሁ። ቁጥር 1 እስከ 4 ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ዋዴዚት በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደተሰበኩላችሁ አሳስባችኋለሁ። ቁጥር 3 እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀን ተነሳ። የዳናችሁበት ወንጌል ይሄ ነው። ኢየሱስ ከሌለበት ወንጌል አማኝነት እግዚአብሔር ይጠብቃችሁ። ወንጌላውያን አሉ፣ ክራይስት የለም። እንደ ማንጎ ጁሱ ነው። ኤቫንጀሊካ ይላል። there is no gospel there. የወንጌል እምነት ከጫፍ እስከ ጫፍ ኢየሱስ ክርስቶስ ነው። ወንጌል ከፈለጋችሁ ማዕከሉ ኢየሱስ ነው። ሁለተኛ ለምንድን ነው ኢየሱስ ማዕከላዊ ነው የምንለው? የወንጌል ማዕከል እሱ ስለሆነ። ሁለት ወገኖች እግዚአብሔርን ስለማወቅ ስንማር ትዝ ይላችኋል። እስቲ የምታስታውሱ ዶክትሪን ኦፍ ጋድ ስንማር የመጀመሪያ መግቢያችን እግዚአብሔር ማወቅ ነበር። ትዝ የሚላችሁ እግዚአብሔር ማወቅ ነበር። እግዚአብሔር ማወቅ የህይወት ሁለንተና ነው። የህይወት ግብ የህይወት ሁለንተና እግዚአብሔር ማወቅ ነው። ለምንድን ነው ኢየሱስ ዋና ነው የምንለው? ለምንድን ነው ኢየሱስ ክርስቶስ ሴንትራል ነው የምንለው? እግዚአብሔርን ማወቂያው ብቸኛ መንገድ ስለሆነ። በሌላ አገላለጽ ወደ እግዚአብሔር መድረሻው ብቸኛ መንገድ እሱ ስለሆነ እግዚአብሔር ማወቅ ፈልጋለሁ ካለ ሰው መንገድ አለ፣ ግን አንድ ብቻ ነው። መንገዶች የለውም። ኢየሱስን ካጣኸው እግዚአብሔርን አጣኸው። ራኬት እያዞርክ ነው። ራኬት ባገኛችሁ ያለ በሆነ እውነት እግዚአብሔር የለም። you miss the ball, you miss the game. You miss the ball, you miss the game. You lose the game. ኳስ በሌለበት ጨዋታ እንደሌለው ኢየሱስ በሌለበት ወደ እግዚአብሔር መድረስ የለም ብለን እናምናለን። መጽሐፉ ያስተምራል። ጠል የሌለው በኢየሱስ እኮ ለዚህ ነው። ካጣኸው ሁሉን አጣኸው። ሚስም አንድ አባባል አለ ከጥንትም ጀምሮ ከግሪካውያኑ ጀምሮ ሮማውያኑ መንገዶች ሁሉ ወደ ሮም ያደርሳሉ የሚል መንገዶች ሁሉ ወደ ሮም። የሮማውያኑም ዓላማ እሱ ነበረ፣ ሮምን የሁሉ መዳረሻ ማድረግ እና የዚያን ጊዜውን ካርታ ስታዩት አሁንም ድረስ መንገዶች ሁሉ ወደ ሮም ናቸው። ከዚህም ተነስተህ ሮም ትደርሳለህ። ግን የመንገድ ስራ ብቻ ሳይሆን ፍልስፍናም ጭምር ነበር። ወደ ፍልስፍናውን ነው ስትራክቸር ውስጥ ያመጡት። መንገድ ሁሉ ወደ ሮም ያደርሳል ነው። እስሩ አሰራሩ ልክ እንደዛ ነውና ሄደ
እንደምንም ብለህ ሄደ በዚህ ሄድክ በዚያ ሄድክ ሮማ ትደርሳለህ። ፍልስፍና ሆነ። በኋላ ፍልስፍና ሆነ። በዚህ ሄድክ ትሩዝ ላይ ትደርሳለህ። ኦር ሃይማኖት ሆነ። ቀስ እያለ አሁንም ድረስ ሃይማኖት ሆነ። በዚህም ብትሄድ በዚያም ብትሄድ አንዱ አምላክ ጋር ትደርሳለህ። መንገዶች ሁሉ ወደ አምላክ ያደርሳል። መጽሐፍ ቅዱስ ምን ያስተምረናል? አደርሱ። ለሮም ይሰራ ይሆናል፣ ለእግዚአብሔር አይሰራም። ወደ እግዚአብሔር ብዙ መንገድ አልተበጀም። እግዚአብሔር ራሱ ወደ ራሱ መድረሻ ብዙ መንገድ አልቀየሰም። ልስን ነገሮች ወደ እግዚአብሔር መድረሻ ብዙ መንገድ ወደ እግዚአብሔር መድረሻው መንገድ ብቸኛው አምላክ ሰው አምላክ የሆነው ኢየሱስ ክርስቶስ ብቻ ስለሆነ ነው ሴንትራል ነው የምንለው። ወደ ሮሜ ምዕራፍ 1 ልመልሳችሁ። ሮሜ 1 ካስታወሳችሁ ለእግዚአብሔር ወንጌል ተለየ ጳውሎስ ትዝላችኋል። ይህ ወንጌል በስጋ ከዳዊት ዘር ስለሆነው እንደ ቅድስና መንፈስ ደግሞ ከሙታን በመነሳት የእግዚአብሔር ልጅ ስለሆነው ስለማን ነው ተናግሮ? ስለ ልጁ ነው። እርሱም ማን ነው? ኢየሱስ ክርስቶስ ነው። ይህን ቁጥር 5 ላይ ሲደርስ ተመልከቱ። ቁጥር 5 ላይ ሲደርስ ቁጥር 5 እና 6 በእርሱም ስሩሁም በክራይስት በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን ይላል። ጸጋንና ሐዋርያትነትን ተቀበልን። በእርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። ምንድነው የሚለን? ወንጌል ኢየሱስ ብቻ ነው ይልና ወረድ ሲል በእርሱ በኩል ነው በእናንተ በአሕዛብ መካከል ከእምነት የሚነሳ መታዘዝ፣ በእምነት የሚገኝ መታዘዝ፣ የመታዘዝ ህይወት፣ የተለወጠ ህይወት ኦር መጠራት፣ የእግዚአብሔር መሆን፣ የክርስቶስ መሆን። በሌላ አገላለጽ መዳን is through him። በእርሱ ነው መዳን፣ በእርሱ ነው ከእምነት የሚነሳ መታዘዝ የሚመጣው። በእርሱ ነው የተጠራችሁት፣ በእርሱ ነው የእግዚአብሔር ልጅ የሆናችሁት። አጌን you miss him፣ you miss የእግዚአብሔር ልጅ መሆንን። ለምን? ወደ እግዚአብሔር መድረሻው መንገድ እርሱ ስለሆነ። ዮሐንስ 14 የመሳሰሉ ጥቅሶችን በእኛ ሀገር የጴንጤ የሞከታ ጥቅሶች ያደረጓቸዋል። እኛ ሀገር ብቻ ነው ማለቂያ የሌለው ማት ነገር ያለው እኛ ሀገር ብቻ ነው። ብርቅዬ እንስሳት ብቻ ሳይሆን ብርቅዬ ዶክትሪኖች አሉ። ኢትዮጵያ ብዙ ኢንደሚክ አኒማልስ አሏት፣ በሌላ ሀገር የማይገኙ በርድስ፣ ዋሊያ፣ አይቤክስ ምናምን ብርቅዬ አስተምሮ አላት። እንኮራባቸዋለን። ደግሞ መኩሪያ ናቸው ለብዙ ሰው እና ይነግራል እንትኑን ዶክትሪኑን። የትም አይገኝም። የትም ባይገኝና እውነት ሆኖ ቃሉ ላይ ቢገኝ እንደ ኢትዮጵያውያን እናምናለን። የትም ሀገር አሜሪካ ባያምነው፣ ስዊድን ባያምነው፣ ጋና ባያምነው እዚህ ውስጥ ብናገኘው እናምነው ነበር። የኢትዮጵያውን ጋና የለ፣ ሌላ ዓለም የለ፣ እዚህ ዓለም የለ። እንዴት ነው ሰው የሚኮራው? የኛ አድርጎ ሰው አንዳንዱ ዮሐንስ 14 ምናምን ብሎ ቀልዶባቸው እንደሆነ ዮሐንስ 14 6-9 የኢትዮጵያ ኢቫንጀሊካል ጴንጤዎች የተናገሩት አይደለም። ኢየሱስም አለው ይላል ቶማስ። እስቲ ኢየሱስም አለው በሉ ፕሊዝ፣ በሉታ። ማን አለው? ለምንድነው እኛ በጣም የምንሰብከው ይሄንን ጥቅስ? ኢየሱስም አለ። ትቀልዳለህ እንዴ ማይ ፍሬንድ? በህይወት ጨዋታ አለ እንዴ? የብዙ ወጣቶች ደም ይጠብቃችሁ ይሆናል። ኔክስት የብዙ መጽሐፍ ቅዱስ ሳያነብ ገደል የከተታችሁት ህዝብ ይጠብቃችኋል። እንዴት ነው የምታወራርደው? አንተ አሁን እንዴት አድርገን ነው ሂሳብ የምናወራርደው? ይህን የአንድ ዲኖሚኔሽን ዘመን አመጣሽ ፍልስፍና ነው ብለህ እንዴት አድርገን ነው ፊቱን የምናየው? ያለውን ኢየሱስን መንገድም እውነትም ህይወት How are you going to face him? ምን አለ? እኔ ወንጌል እኔ ብሎ ነው የሚጀምረው ኢየሱስ። እኔ መንገድና እውነት ህይወትም ነኝ። መንገድ፣ እውነት፣ ህይወት እኔ ነኝ። መንገዱም እሱ ነው፣ መድረሻውም እሱ ነው። መንገድ ጠቋሚ አይደለም ኢየሱስ፣ መንገዱ ነው። ስትደርስ ደግሞ ህይወት እሱ ነው። ኦኬ፣ መንገድና እውነት ህይወትም እኔ ነኝ። እንዴት አድርጎ ያብራራልን? በእኔ በቀር ወደ አብ የሚመጣ የለም። እሺ፣ በግሪክ፣ በላቲን፣ በእንግሊሽ፣ በምናምን ትራንስሌሽን ብናየው ይሄ ጥቅስ ምንድን ነው የሚለው? በእኔ በቀር፣ በሌላ አገላለጽ በእኔ በኩል ካልሆነ በቀር I am not ashamed of the gospel ይላል ጳውሎስ። በወንጌል አላፍርም ይላል። በወንጌል አናፍርም። ምንድነው ወንጌል? በእኔ ካልሆነ በቀር መግቢያው እሱ ነው፣ በሩ እሱ ነው፣ መንገዱ እሱ ነው፣ እግዚአብሔርን ማወቂያው እሱ ነው። መንገዶች ሁሉ ወደ ሮማ አያደርሱም፣ ኢየሱስ ብቻ ያደርሳል። እኔ መንገድና እውነት ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። እንዴ ከአሁንም ጀምራችሁ አላቸው ደቀ መዛሙርቱ ታውቁታላችሁ። እንዴት አይታችሁታላ? የታየ ነው እንዴ? አብን አሳየን እንጂ የታየ ነው። ኧረ ሌላ ቦታ መሄድ የለባችሁ፣ ሌላ መንገድ የለውም፣ ሌላ ቦታ መሄድ የለባችሁም። ቁጥር 9 ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከኔ ጋር ስትኖር አታውቀኝም? ምን አለበት እኛ የወንጌል አስተማሪዎች ይህንን ብናውቅ። እስቲ ስማችሁን አስገቡ። አንተ ማሙሻ ይህን ያህል ዘመን እየሰበክ አታውቅም? እርሶ ጋሽ እንትና ይህ ሁሉ ነገር እያወሩ ነው የተከበሩ ፓስተር ይህ ሁሉ እያወሩ። እሺ እኔን ያየ እኮ አብን አይቶ
you see me, you see him. You miss me, you miss him. Focus on the ball. እኔ ያየ አብራል እንዴት አብራ ሳየን ትላለህ? እኔ ጋር ከደረሳችሁ አይታችሁ ማቴዎስ 11:27 ሁሉ ከአባቴ ዘንድ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። መሄጃው ድልድዩ እሱ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ አባቱ እቅፍ ያለው አንድ ልጅ እርሱ ተረከው። ወደ እግዚአብሔር መድረሻው መንገድ እርሱ ብቻ ስለሆነ why is ኢየሱስ very central? የለም ሌላ መንገድ። ሐዋርያት ሥራ ምዕራፍ 4 የሚሳለቁበት ሐዋርያቱ የሰበኩት መዳን በሌላ በማንም በምንም አይደለም። በነገራችን ላይ አሁን እያወራለሁ የዘባተ ፐርሰን በማንም የለም። እንድን በዛን ከሰማይ በታች የተሰጠ ስም አንድ ብቻ፣ እሱም ኢየሱስ። ምን ማለት ነው? መዳን በሌላ በማንም የለም። መጀመሪያ ምናልባት ያልተግባባ ነው መዳን የሚለውን ዲፋይን ማድረግ ይሁን። ሐኪምም ያድናል ይላሉ አንዳንድ ሰዎች። ስለዚህ እያወራን ነው እንዴ? ኢየሱስም ያድናል፣ ሐኪምም ያድናል፣ ፓራሴታሞልም ያድናል። ኦኬ ዲፋይን ማድረግ ያስፈልጋል መዳንን። የራስ ምታት መሻል እሱ መሻል ነው። ከዚህ ቁስል መዳን እሱ ቃል እሱን ስለምንጠቀምበት ነው። ሳልቬሽን እና ሂሊንግ እንዴት እንደምናደርገው አላውቅም። ይሄ እሺ ሂል ያደርጋል፣ ሐኪም ያድናል ማለት ነው። ቃሉን ግን ሌላ ነገር መፈለግ የለብንም። አሁን ለመዳንም መዳን ለቁስልም መዳን ፌር ነው። ይሄኛው መዳን እኮ ሌላ ነው። ይሄኛው መዳን እኮ ቁስል አይደለም። ይሄኛው መዳን እኮ የኃጢአት ደሞዝ ሞት ነውና ነው። ይሄኛው መዳን እኮ ከኢተርናል ሴፐሬሽን ከእግዚአብሔር ጋር እግዚአብሔር ሰውን ለልጅነት አብሮ ለመሆን ለግንኙነት ፈጠረው። ኃጢአት ሲሰራ ዘፍጥረት 3 ጀምሮ ገመዱ ተበጠሰ፣ ከእግዚአብሔር ጠፋን። ወደ እግዚአብሔር መግባት አንችልም ኃጢአተኞች ስለሆንን። ልብስ ያስፈልገናል፣ የቅድስና ልብስ ያስፈልገናል፣ ድልድይ ያስፈልገናል። ራሳችን ዋክኢን ማድረግ አንችልም። እግዚአብሔር ዋክኢን ሬስቶራንት አይደለም። ኖ ወደ እግዚአብሔር ህልውና፣ ወደ ቅድስና ጎዳናው፣ ወደ ራሱ ወደ ክብሩ ወደ እግዚአብሔር መድረሻ መንገድ ያስፈልጋል። ዝም ብለህ ዋክኢን አታረግም። ድልድይ ያስፈልገዋል፣ መሰላል ያስፈልገዋል፣ መግቢያ ያስፈልገዋል። 60 መሰላል አላቆመም እግዚአብሔር። አንድ መሰላል የሰው ልጅ ለያዕቆብ የታየው መሰላል የሰው ልጅ መሰላሎች የሉም። ወደ እግዚአብሔር መድረሻ አንድ ነው ያለው ኢየሱስ ክርስቶስ። እሱ ነው መዳን ማለት፣ ወደ እግዚአብሔር ሲገባ ማለት ነው። ኃጢአተኛው ወደ እግዚአብሔር እንዴት ብሎ ይግባ? ሰው ብሎ ይግባ አይችልም። ታዲያ በዛኛውስ አይችልም፣ በዚህኛውስ አይችልም። ኢየሱስ እኔ በር ነኝ ብሎ እንዳላስተማረ ታውቃላችሁ? እኔ በር ነኝ አይደለም፣ ብዙ በሮች ስላሉ እኔ በር ነኝ አይደለም ያለው። በሩ yes በሩ there is one ካጨበጨባችሁ በደንብ ነው ማለት የእውነቴን ነው። ሀፋርትን እንዳትሆኑ ማለት ነው። የእውነት እኔ በር ነኝ ማለት ይሄኛው በር አለ፣ ይሄኛው በር አለ፣ እሱም በር ነው። በሩ the door ወደ እግዚአብሔር መድረሻ በሩ I am the door። ለዚህ ነው ኢየሱስ ሴንትራል የሆነው። የመዳናችን ዋና ነው። ወደ እግዚአብሔር መድረሻችን ዋና ነው። የእግዚአብሔርን የምናውቅበት መንገድ ዋና እሱ ስለሆነ ነው። ሶስተኛው ምክንያት ልንገራችሁ። ሶስተኛው ምክንያት የወንጌል ማዕከል ኢየሱስ ስለሆነ ነው። ወደ እግዚአብሔር መድረሻ መንገዱ ኢየሱስ ስለሆነ ነው። ሶስተኛ ግን ወንድሞች እናቶች፣ ይሄም በጣም ማወቅ በጣም ጥሩ ነው። የእግዚአብሔር ኃይል የእግዚአብሔር ስራ መገለጫው መንገድ እሱ ስለሆነ ነው። የእግዚአብሔር ኃይል የሚገለጠው is through him በክርስቶስ። የእግዚአብሔርን ኃይል እንዴት ነው ኤክስፔሪየንስ የምናደርገው? በክርስቶስ። ሰው ቀጥታ የእግዚአብሔር ኃይል ጋር ኤክስፔሪየንስ ሊያደርገው አይችልም። አንችለውምም ሊያስፈልገናል የሆነ አሁን መብራት ኃይል ፕሮዲስ የሚያደርገውን ከህዳሴ የሚመጣውን ኃይል እኮ ቀጥታ ቢለቀቅ እኮ አንችለው። በሆነ ነገር አልፎ ሲመጣ ግን ይሄው ኤክስፔሪየንስ አደረግ ነው። አልፎ መምጣት አለበት። የእግዚአብሔር ኃይል ያለፈው በክርስቶስ ነው፣ የሚያልፈው በክርስቶስ። ኤቭሪቲንግ የሚሰራው እግዚአብሔር በክርስቶስ ነው። ኑ ወደ ኢየሱስ ወገኖች። ኤቭሪቲንግ የሚሰራው እግዚአብሔር በክርስቶስ። በመጀመሪያ ኢን ዘ ፓስት በፊት፣ ለምሳሌ በፊት when we think of the past እግዚአብሔር ባለፈው ለምሳሌ you go back ኃይሉ የተገለጠበት አንደኛው ትልቁ ስራው ፍጥረት ነው፣ ክሪኤሽን። እና ያኔ ኢየሱስ ነበር። ኦፍ ኮርስ የዘላለሙ አምላክ የዓለማት ፈጣሪ እግዚአብሔር ኢን ዘ ፓስት ፍጥረተ ዓለሙን የሚታየውንና የማይታየውን እንዴት ፈጠረው? በክርስቶስ። አር ዩ ቴሊንግ ሚ ዘፍጥረት አንድ ኢየሱስ ነው? yes ኬት አገኘ ነው? አንድ ሁለት ቃሎች ብቻ አንብብላችሁ። ቆላስይስ ምዕራፍ 1 ቁጥር 15-17 ፍጥረት። በጣም የሚገርመኝ ስለ ፍጥረት ሳስብ ወገኖች ቢሊየንስ ኦፍ ስታርስ ጋላክሲስ ምናምን አሁንም ማት እየሰማን ነው አሉ። እነሱን ሁሉ የፈጠራቸው ብቻ ሳይሆን አጣብቆ የያዛቸው እሱ ነው። ጅስ ያርጎ ሰብስቦ የያዘው እሱ ነው። አንድ ኃይል መኖር አለበት። ጅስ ያርጎ የያዘው በሮ እንዳይሄድ አንድ ክብ አድርጎ ይሄንን ሁሉ ቢሊየንስ አንድ ክብ አድርጎ እርስ በርስ ያዞረዋል፣ ይሽከረከራል። ምህዋሩን አይለቅም፣ ርቀቱን ጠብቆ የሆነ ነገርም አለ ያጣበቀው። ማን ነው? ቆላስይስ 1:15 እርሱ
ኢየሱስ የማይታይ አምላክ ምሳሌ ነው። የማይታየው አምላክ ታይቶ ነው፣ እንመጣበታለን። ይሄን ስለ ክርስቶስ አምላክነት ስንማር የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ፈርስት ቦርን እናየዋለን። ይሄ ፍጥረት ሁሉ በፊት በኩር ነው የሚለውን ጆባ ዊትነስ የሚባል ከአሪዮስ የመጣ ዶክትሪን አለ፣ ታውቃላችሁ። አሪዮስን አይተነው ነበር፣ ግን ከጆባ ዊትነስ ጋር እንደሚገናኝ ሳልነግራችሁ ረሳሁ። ይዛን ቀን ዛሬ ልንገራችሁ። ጉስ ከም አሪዮስ የተባለው ማለት ነው። አሪዮስ የእግዚአብሔር ልጅ ፍጡር ነው ብሎ ያመነው ማለት ነው። ትዝ ይላችኋል። ትምህርተ እግዚአብሔር ስንማር ስለ ስላሴ ስንማር ፍጡር ነው፣ ከሱ ነው የመጡት እና የተወገዘ ነው። ፍጡር ነው እግዚአብሔር ልጅ ራሱ እንትን ሳይሆን እሱ የተለየ ፍጥረት ነው የእግዚአብሔር ብሎ አንዱ የሚጠቅሰው ጥቅስ ከፍጥረት ሁሉ በኩር ነው። በኩር ነው የሚለውን የመጀመሪያ ልጅ አድርጎ ልክ እንደኛ ነው የሚያስበው። መጀመሪያ ላይ የተወለደው መጀመሪያ ያልተወለዱ ብዙ በኩሮች እንዳሉ አያውቅም። ብኩርና ስልጣን ነው፣ ብኩርና ሶርስ ነው። እንመጣበታለን። ጆባ ዊትነስ የሚባለው የይሖዋ ምስክሮች ምናምን የሚባሉ እነሱ ናቸው። ሁሉ ተመልከቱ፣ ሁሉ በእርሱና ለእርሱ ተፈጥሯል። ሁሉ በሉ በማን ተፈጥሯል? አይገርም? ሁሉ በእርሱ እና ለእርሱ ተፈጥሯልና እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። ያስገርመኛል። ግጥም ብሎ ፍጥረት ይኖራል። ግን መስቢት እኔ እኮ ሁሌ እንደምነግራችሁ ነው። እንደው ሰው ኤቲስት ሲሆን እምነትህን አደንቃለሁ ማለት እኮ በጣም ጥሩ ነው። እንዴ አማኝነት እኮ ቀላል እምነት ነው። ይሄን ሁሉ ያጋጠመው አንድ ፓወር አለ፣ እሱም ፐርሰን ነው፣ ክራይስት ነው። እንዴ ብሎ በቻንስ እንደዚህ ሰው እንዴት ቢሊየንስ ኦፍ ነገሮች ስርዓት ጠብቀው ያለ ፖሊስ፣ እኛ እንኳን 3 እንሆን ፖሊስ ያስፈልጋል እኮ ስርዓት ጠብቀን እንድንይዝ። ያለ ፖሊስ እኮ ዋይልድ ነን እኛ። 30 ስንሞላማ ደንበኛ ፌደራል ያስፈልጋል። ሰልፍ ማን ጠብቅም። ሰልፍ ጠብቀህ የምትሄደው አንዳንድ ጊዜ የክፍል አለቃ ሲኖር ነው። አለቃ ከሌለ ይበተናል። አለቃ የሌለው ይበተናል። እረኛ የሌለው ይበተናል። እንዴት የሁሉ ቢሊየን ዝም ብሎ ፈሳስ ብሎ ሳይጋጭ ሳይላተብ የሁሉ ጃያንት ዝም ብሎ ያለ ፖሊስ? አረ ፖሊስ አለ ይላል ጳውሎስ። ማን ነው የፈጠረው? አልለቀቀውም። ምን አድርጎታል? አጋጥሞ ስርዓት አስይዞታል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የፍጥረት ኃይል መገለጫ